ሀብታሙ አባቴ የሚነግረኝ ነገሮች ቀላል ነበሩ። ለ30 ዓመታትም ይደጋገሙ የነበሩት 6 ትምህርቶች ነበሩ። ይህ መጽሐፍ ሀብታሙ አባቴ ያስተማረኝን 6ቱን ትምህርቶች ቀለል ባለ መልኩ ለማቅረብ የሞከርኩበት ነው። ትምህርቶቹ መልስ እንዲሆኑ ሳይሆን መንገድ ጠራጊ እንዲሆኑ የተዘጋጁ ናቸው። በዓለም ላይ የሚፈጠሩት ነገሮች ምንም ቢሆኑ እናንተንና ልጆቻችሁን ሀብታሞች መሆን እንድትችሉ ለማስቻል መንገድ የሚጠርጉ ወሳኝ ቁልፎች ናቸው። ምዕራፍ 2 አንደኛው ትምህርት፣ ሀብታሞች ለገንዘብ ብለው አይሰሩም። አባዬ፣ ሀብታም መሆን እንዴት እንደምችል ልትነግረኝ ትችላለህ? አባቴ የሚያነበውን ጋዜጣ አስቀመጠና ሀብታም መሆን የፈለግከው ለምንድን ነው አለኝ። ምክንያቱም ዛሬ የጂሚ እናት ልጆቿንና ሌሎች 3 ጓደኞቹን በአዲሱ ካዲላካቸው አሳፍራ ለሽርሽር ወደ ባህር ዳርቻ ወሰደቻቸው። እኔና ማይክ ግን አልተጋበዝንም። ያልጋበዙን ደሃ ልጆች በመሆናችን እንደሆነ ነገሩን። እንደዚህ ያሏችሁ? አዎን ስል መለስኩለት፣ ስሜቴ ተጎድቶ። አባቴ ጭንቅላቱን በመገረም ነቅንቆ መነጽሩን አስተካክሎ ጋዜጣውን ወደ ማንበቡ ተመለሰ። እኔ ግን ምላሹን ጥበቃ ቆሜ ቆየው። ዓመቱ 1956 ሲሆን ዕድሜ 9 ነበር። እንደ አጋጣሚ ሆኖ የምንማረው ሀብታሞች ልጆቻቸውን በሚያስተምሩበት ትምህርት ቤት ነበር። እስከ 6ኛ ክፍል ነጋዴዎችና የስኳር ፋብሪካው ሥራ አስኪያጅ ልጆቻቸውን አንድ ትምህርት ቤት ውስጥ ያስተምራሉ። ከ6ኛ ክፍል በኋላ ግን የሀብታሞቹ ልጆች ወደ ግል ትምህርት ቤት ያመራሉ። እኛ የምንኖረው የግል ትምህርት ቤቱ በሚገኝበት አቅጣጫ ስለነበር እኔም እዚያ እማራለሁ። መኖሪያችን ከመንገዱ ወዲያ ማዶ ቢሆን ኖሮ ግን ከእንደኔ ወላጆች አይነት ከተወለዱ ልጆች ጋር ለመማር እገደድ ነበር። በመጨረሻ አባቴ ጋዜጣውን አስቀመጠ። እያሰበ እንደቆየ ገብቶኛል። መልካም ልጄ፣ ቀስ ብሎ ጀመረ። ሀብታም መሆን ከፈለክ ገንዘብ መስራት እንዴት እንደምትችል መማር አለብህ አለኝ። ገንዘብ የምሰራው እንዴት ነው? ጭንቅላትህን ተጠቀምበት አለኝ ፈገግ እያለ። በቀጣዩ ጠዋት ለማይክ አባቴ የነገረኝን ነገርኩት። እስከማውቀው ድረስ ትምህርት ቤታችን ውስጥ ብቸኛዎቹ የድሃ ልጆች ማይክና እኔ ነበርን። በእርግጥ እኛ ያን ያህል የድሃ ልጆች አልነበርንም። ነገር ግን ያ ስሜት የሚያድርብን ሌሎቹ አዲስ የቅርጫት ኳስ፣ ጓንት፣ አዲስ ብስክሌት፣ ሌሎችም በርካታ አዳዲስ ነገሮች ስላሏቸው ነው። እናትና አባቶቻችን ምግብ፣ መጠለያና ልብሶች ያቀርቡልናል። አባቴ ሌላ ነገር የምትፈልግ ከሆነ ሰርተህ አግኘው ማለትን ያዘወትር ነበር። የምንፈልጋቸው ነገሮች ቢኖሩንም የ9 ዓመት ልጆች ሆነን ልንሰራ የምንችላቸው ሥራዎች ግን አልነበሩንም። ታዲያ ገንዘብ የምንሰራው እንዴት ነው ሲል ማይክ ጠየቀኝ። እኔ እንጃ አልኩና ግን አጋሬ መሆን ትፈልጋለህ አልኩት። ተስማማ። እናም በዚያው ሳምንት ቅዳሜ ማይክ የመጀመሪያ የቢዝነስ አጋሬ ሆነ። ጠዋቱኑ በሙሉ አዳዲስ ሐሳቦችን ስናወጣና ስናወርድ አሳለፍ ነው። በመጨረሻ ማይክ ከሳይንስ መጽሐፍ ያነበበውን አንድ የቢዝነስ ሐሳብ ለመሞከር ወሰንን። ለበርካታ ቀጣይ ሳምንታትም እኔና ማይክ የጎረቤቶቻችንን ቤት እያንኳኳን የተጠቀሙባቸውን የጥርስ ሳሙና ማስቀመጫዎች እንዲሰጡን እየጠየቅን ሰበሰብን። በመጨረሻ በቂ የሰበሰብን ሲመስለን ሊዱን በማቅለጥ ሳንቲሞች ለመስራት በበርሜል እሳት አያይዘን ጀመርን። ይህንን በምንሰራበት ወቅት ድንገት የደረሰብን አባቴ ልጆች ምን እየሰራችሁ ነው ሲል ጠየቀን። እንድናደርግ የነገርከንን እየሰራን ነው። በቅርቡ ሀብታም እንሆናለን አልኩት። አባዬ በስራችን ከጓደኛው ጋር ተሳሳቀብንና ገንዘብ መስራት የባንኮችና የመንግስት መብት ብቻ መሆኑን ነገረን። ህልማችንን ጨለማ ዋጠው። ህገወጥ ነው እያልከን ነው? ማይክ ነበር ጠያቂው። አዎ